ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ? እንዴት ናችሁ? እኔ ያለው ፈጣሪ ይመስገን ደህና ነኝ። እንዴት ናችሁ? እኔ እንግዲህ ኤፉ እባላለሁ። ኤፉ ባለክንፉ እባላለሁ። እንግዲህ በአዲስ ሀሳብ በአዲስ ዓላማ በትዝብት ሚዲያ ብቅ ብያለሁኝ። በትዝብት ሚዲያ ብቅ ብያለሁ። እዚህ በኋላ እንግዲህ እኔን የምታገኙ በዚህ በትዝብት ሚዲያ ይሆናል። እንግዲህ የተለያዩ ትዝብቶች አሉ። በዚህ በሀገር ውስጥ ሊሆን ይችላል፣ በሀገር ውጭ ሊሆን ይችላል፣ እንዲሁ ፐርሰናል ሊሆን ይችላል። ብዙ ትዝብቶች አሉኝ። እናንተም ይኖራችኋል። ስለዚህ የኔን ትዝብት በዚህ ቻናል አካፍላችኋለሁ። እናንተም በአካልም ሆነ እንዲሁም በቴሌ ሊሆን ይችላል፣ በስልክ በተለያዩ ሶሻል ሚዲያዎች ትዝብታችሁን ሸር የምንደራረግ ይሆናል። ከዚህ በኋላ እንግዲህ ያለንን ትዝብት በዚህ ሚዲያ ትዝብታችንን እናደርጋለን፣ ሸር እያደረግን እንማማራለን። ለሀገር የሚጠቅም ጥሩ ጥሩ በጎ ስነ ምግባሮችን እንዲሁም በጎ አድራጎቶችን ለማድረግ ወይም ለማገዝ እንግዲህ አስቤያለሁ። ይሄን ለማድረግ ደግሞ የእናንተ ድጋፍና እርዳታ እንዲሁም ትብብር፣ አይዞባይነት ያስፈልገኛል። ስለዚህ ያው እንግዲህ አንድ ሰው የሆነ አይዲያ መጥቶ የሆነ ነገር ሲያደርግ የሰዎቹ አይዞባይነት ወይም እርዳታ ስለሚያስፈልግ እኔ ብቻዬን ሳይሆን በጋራ ሁነን ምን ማድረግ አለብን? ለጥሩ ዓላማ ይሄን ቻናል ወይም ይሄን ሚዲያ ምን ማድረግ አለ? ለጥሩ ዓላማ ለማዋል ያው አስቤያለሁኝ። ይሄን ዓላማ ለማዋል ደግሞ የእናንተ ትብብርና እርዳታ ያስፈልገኛል። ስለዚህ እናንተ ከጎኔ እንድትሆኑ ነው ያው የማሳስባችሁ። እንግዲህ የተለያዩ በሀገራችንም ሆነ በሀገራችን ውስጥ ውጭም በተለያዩ ብዙ ተግባሮች ይከናወናሉ። ጥሩ ነገሮችም አሉ፣ መጥፎ ነገሮችም አሉ። እንግዲህ የታዘብናቸው ወይም ያየናቸው ነገሮች በቴሌፎን ወይም በሁሉ በተለያየ ነገሮች እንግዲህ ወደ እኔ የምታቀርቡ ይሆናል። እኔም የእናንተን ሀሳብ አቀርባለሁ። እንዲሁም በራሳችሁም በአካልም ሆነ በተለያየ በርቀት ሆናችሁ ሀሳባችሁን የምታካፍሉን የምንከፋፈልበት ወይም ሸር አድርገን የምንማማርበት ቻናል ነው። ስለዚህ ይህን ቻናል እንግዲህ ሳብስክራይብ በማድረግ ሸር በማድረግ ለጓደኞቻችሁ ለወዳጅ ዘመዶቻችሁ እንድታዳርሱ ስል በትህትና እጠይቃለሁ ማለት ነው። እንግዲህ ይሄ ያው የመጀመሪያ ቪዲዮ ነው። የመጀመሪያ አሁን የምሰራው ቪዲዮ ነው። ስለዚህ እዚህ በኋላ በደንብ ተዘጋጅቼ እያንዳንዱ ያለውን ቪዲዮ ያሉትን ትዝብቶችን ያያችሁን ትዝብቶች የማካፍላችሁ ይሆናል። እንግዲህ በአጠቃላይ አዳዲስ የሆኑ ቪዲዮዎችን፣ አነጋጋሪ የሆኑ ቪዲዮዎችን፣ በዓለማችን አነጋጋሪና አጠያያቂ የሆኑ ነገሮችን ለማቅረብ እንግዲህ ዝግጁ ነኝ። ይህን ነገር በተከታታይ እንዲሁም ወዲያውኑ እንዲለቀኳችሁ እንዲያገኙ እንዲደርሳችሁ ደግሞ ሼር ኤንድ ኮፒ ሊንክ ወይም ሳብስክራይብ በማድረግ እንዲተባበሩ ስል ጠይቃለሁ። እንግዲህ ለዛሬው በአጭሩ በትንሹ ይሄን ይመስላል። ለወደፊቱ የምሰራቸውን ፕላኖች ነው የነገርኳችሁ እንጂ ዋና ሜን ፖይንት አልገባሁኝም። ስለዚህ እስካሁን ድረስ ያልኳችሁ ለዛሬው ቪዲዮ በቂ ነው። ስለዚህ ያው እስከ ምንገናኝ ድረስ እስከ ኔክስት ሳምንት ወይም በኔክስት ቪዲዮ እስክንገናኝ ድረስ ሰላማችሁ ይብዛ፣ ይበል።